ሰላም ሰላም ወደ ስኬታማ ትውልድ ቤተሰቦች እንደምን አላችሁ? ዛሬም ደስ በሚል ርዕሰ ጉዳይ እጅግ በጣም አስፈላጊ ስለሆነ ርዕስ በተለይ በዋናነት በህይወታችን ላይ እጅግ በጣም ትልልቅ ለውጦች ልናመጣባቸው ከምንችልባቸው አበይት ጉዳዮች መካከል ዛሬ ስለ አንዱ በደንብ አድርገን እንመለከታለን። እስከ መጨረሻው ድረስ እንድትከታተሉ ከሆዲው የጋበዝኩ። ለቻናላችን አዲስ የሆናችሁ ሰብስክራይብ ያደርጋችሁ በቀጣይ ጊዜ ቪዲዮዎች እንዲደርሷችሁ እንዲሁም ደግሞ ቪዲዮ ከተመቻችሁ ቪዲዮ ላይክ በማድረግ እንድትጀምሩ ከወዲሁ በመግለጽ ቀጥታ ወደ ርዕሰ ጉዳይ የምገባ ይሆናል። በተለይ እነዚህን ነገሮች ስንመለከት ወይም ደግሞ አጠቃላይ እኛ የምንሰራቸው ቪዲዮዎች የምናተኩርባቸው ነገሮች ስንመለከት ፈጣሪ ከሰጠን እጅግ በጣም ድንቅ ከሚባሉ ስጦታዎች መካከል አንዱ አእምሮአችን ነው። ነገር ግን ብዙዎቻችን ስለ አእምሮአችን አሰራር አናውቅም በአንድም ይሁን በሌላ በኩል። ስለዚህ ስለነሱ በደንብ እያወቅን ስንመጣ እንዴት ፈጣሪ ድንቅ አድርጎ እንደፈጠረንና ያለንን ነገር እንዴት መጠቀም እንደምንችል በደንብ አድርገን እንረዳለን። በዛሬው ርዕሰ ጉዳያችን ደግሞ ራስ ስለምንለው ወይም ደግሞ ሪቲኩላር አክቲቪቲ ሲስተም ወይም ደግሞ የመረጃ ማጣሪያ ማሽን ስለሚባለው በአንጎላችን ውስጥ የሚገኝ የሰው ልጅ ስኬትና ውድቀት የሚወስነው እጅግ በጣም አስደናቂው ክፍል ስለሆነው ስለሱ የምንመለከት ይሆናል። እስከ መጨረሻው ድረስ እንድትከታተሉን እየጋበዝኩ መልካም ቆይታ ይሆንላችሁ። እሺ ቀጥታ ስንመለከት በተለይ በህይወታችን ላይ እጅግ በጣም አስፈላጊ ከሆኑት መካከል አንደኛው አእምሮአችን እንዴት መጠቀም እንዳለብን መረዳት ነው። ምክንያቱም ሰብኮንሺየስ ማይንድ የምንለው መላው አካላችንን በስፓይናል ኮርዳችን ወይም ደግሞ በህብለ ሰረሰራችን አማካኝነት የተቀረውን አጠቃላይ አካላችንን የሚቆጣጠረው እጅግ በጣም ድንቅ የሚባል ፈጣሪ ከሰጠን እጅግ በጣም አሉ ከሚባሉ ወይም ደግሞ ከምንም በላይ ከሆኑት 85% የህይወታችንን ክፍል ከሚቆጣጠሩት ነገሮች መካከል አንዱ ነው። ስለዚህ በደንብ አድርገን ልናውቅ ይገባል። ቀጥታ ወደ አወቃቀሩ ስንገባ አንጎላችን በተለይ የታችኛው ክፍል ላይ ነው የሚገኘው። ብሬን ስቲም የምንለው ከላይኛው የአንጎል ክፍል ወይም ደግሞ ሰረብራል ኮርቴክስ ጋር የተያያዘ የነርቭ ሴል ነው ወይም ደግሞ ኒውሮን ስብስብ ነው። ስለዚህ ዋና ኃላፊነቱ ምንድነው? ይሄ ሪቲኩላር አክቲቪቲ ሲስተም የምንለው ወይም ደግሞ ራስ የምንለው ስንል በየሰከንዱ በእያንዳንዱ ሰከንድ ማለት ነው በጆሮአችን፣ በቆዳችን፣ በአይናችን እንዲሁም ደግሞ አጠቃላይ በስሜት ህዋሶቻችን በኩል ወደ አንጎላችን ምናልባት ባለሙያዎች እንደሚገልጹት ወደ 2 ሚሊዮን ቢት የሚጠጋ መረጃ ምን ይላል ይገባል ማለት ነው፣ ይጎርፋል ማለት ነው። ስለዚህ አንጎላችን ይህን ሁሉ መረጃ በአንዴ ለማስተናገድ ቢሞክር ሁሉም መረጃዎች ምን ይላሉ ይጋጩበታል፣ በስነ ስርዓት ስራውን ሊከውን አይችልም። ስለዚህ ሪቲኩላር አክቲቪቲ ሲስተም የምንለው እዚህ ላይ ይቆምና 99% የሚሆኑትን አብዛኛውን ማለት ነው መረጃ ውድቅ ያደርጋል። ወደ አእምሮአችን እንዲያልፍ የሚፈቅደው ከ2 ሚሊዮን ውስጥ ወደ 99 የሚጠጉትን ብቻ ወደ 99 የሚጠጉትን መረጃዎች ብቻ ነው። ስለዚህ ጥልቅ የሆኑ በተለይ ሪቲኩላር አክቲቪቲ ሲስተም የሚባለው የሚሰራባቸው ወደ አንጎላችን ወይም ደግሞ ወደ አእምሮአችን ያስገባ የሚሰራባቸው ራሱን የቻለ ወደ 3 የሚጠጉ መስፈርቶች ይኖሩታል። ከነዛ መካከል አንደኛው የህልውና አደጋ ላይ ነው። ማለትም ለምሳሌ አስጊ የሆኑ ነገሮች ሲፈጠሩ ለምሳሌ እንበልና እባብ ብናይ ወይም ደግሞ መኪና ሊገጨን ቢል ሪቲኩላር አክቲቪቲ ሲስተማችን ሌላውን ነገር ሁሉ ይተውና ለሌላ መረጃ ማስገባቱን ትቶ ዘግቶ ምን ያደርጋል? ያንን አደጋ ላይ ብቻ እንድናተኩርና እንድናየው ራሳችንን እንድንል ያደርጋል። ስለዚህ የህልውና አደጋ ላይ ይጠቅመናል። ከዛ ውጭ ደግሞ ስማችን የኛ ስም አለ አይደለ? ጫጫታ ውስጥ ሆነን ወይም ደግሞ የሆነ አዳራሽ የሆነ ፕሮግራም ላይ ሆነን እንኳን ከጀርባችን የሆነ ሰው ቢጠራን ከርቀት ቢጠራን ብዙ ነገሮች እኮ አሉ ካጠገባችን የሚያወሩት ወይም ከርቀት የሚያወሩትን ላንሰማ እንችላለን። ነገር ግን ከርቀት እከሌ ተብለን ብንጠራ ወዲያውኑ እንሰማለን። ምክንያቱም ሪቲኩላር አክቲቪቲ ሲስተም የምንለው ስማችንን እንደ ከፍተኛ ቅድሚያ የሚሰጠው መረጃ አድርጎ ምን አድርጎታል? መዝግቦታል ማለት ነው። ከዛ በተጨማሪ ደግሞ ወደ ሶስተኛው እንትን ስንል እኛ ትኩረት የምንሰጣቸው ነገሮች ላይ ነው። ወይም ደግሞ ያመንነው ማለት ትኩረት የሰጠነው ነገር ማለት ነው። ስለዚህ ትኩረት ያደረግንበት ወይም ደግሞ ያመንበት ነገር ላይ ነው። ስለዚህ በዋናነት በተለይ እኛ እውነት ነው ብለን የምናምነውን በየቀኑ የምናስበውን ነገር ሪቲኩላር አክቲቪቲ ሲስተማችን ልክ
እንደ ትዕዛዝ አድርጎ ነው የሚወስደው። ለምሳሌ እንበልና ቀይ መኪና ብንወስድ ቀይ መኪናን ትኩረት አድርገን ብናይና ቀይ መኪና ለመግዛት አስበን ጥናት ማድረግ ብንጀምር ዋጋውን ብናጣራ በሌላ ጊዜ ምንድነው የሚሆነው? መንገድ ላይ ስንሄድ ወይም ደግሞ የሆነ ቦታ ስንሄድ ምን እናገኛለን? ቀይ መኪና አጠቃላይ መመልከት እንጀምራለን። እንዴ እኔ ሳስበው አጠቃላይ ሀገሩ ቀይ መኪና ነው እንዴ ያለው እስከምንል ድረስ አጠቃላይ ትኩረታችን ምን ላይ ይሆናል? ወይም ደግሞ በዙሪያችን ምን እንመለከታለን? ቀይ መኪና እንመለከታለን። ቀይ መኪና ከዚህ በፊት አልነበረም ወይ? ነበር። ነገር ግን አእምሯችን ትኩረት አልሰጠውም። ወይም ደግሞ የሆነ ልብስ ፈልጋችሁ የሆነ ቲሸርት ያንን ብትገዙትና ከዛ እኔ ከገዛሁት በኋላ ሌሎች ሰዎች ገዙት ልትሉ ትችላላችሁ። ምክንያቱም አሁን ላይ ሬቲኩላር አክቲቪቲ ሲስተማችሁ ያ ልብስ ወይም ደግሞ ያ መኪና አስፈላጊ አልነበረም ድሮ ላይ። አሁን ግን ትኩረት ስለሰጠው ይህ ትኩረት ራዳሩን እንትን ስላደረገው ትኩረት ይሰጠዋል፣ ራዳሩን ከፍቷል፣ ይመለከታል ማለት ነው። ከዛ ውጭ ደግሞ አብዛኛው ሰው ምን ያደርጋል? ለውድቀት ራሱን ፕሮግራም ያደርግበታል። ይሄ ሬቲኩላር አክቲቪቲ ሲስተም የምንለው ለምሳሌ በየቀኑ ራሳችንን እኔ እድል የለኝም፣ እድለ ቢስ ነኝ፣ የ40 ቀን እድሌ ነው፣ እድሌ ጠማማ ነው፣ ደሜ መራራ ነው፣ ሁሉ ነገር ይከብደኛል፣ ሁሉ ነገር እኔ ላይ ይገንብኛል እያልን የምንነግረው ከሆነ ሬቲኩላር አክቲቪቲ ሲስተማችን ይህን እንደ ትዕዛዝ በመውሰድ መንገድ ላይ የሚመጡ እድሎችን እንዳንመለከት ታማኝ ሰዎች እድሎችን በሙሉ ይደብቅብናል። ቢገቡም እንኳን እነሱ ትኩረት እንዳናደርግ ያደርጋል። ነገር ግን በአንጻሩ እኛ የምናምንበትን እንዲሁም ደግሞ የምንፈልግበትን ነገር ላይ ትኩረት ብናደርግ አእምሯችን ልክ በዛው ልክ ትኩረት ያደረግንበትን ነገር ወደኛ ያመጣል። ስለዚህ ሬቲኩላር አክቲቪቲ ሲስተም ለስኬት ወይም ደግሞ ደስተኛ ለመሆን እንዴት መጠቀም እንችላለን፣ እንዴት አጋጣሚዎችን ወደኛ ትኩረት ማድረግ እንችላለን የሚለውን ስንመለከት አንደኛው ግልጽ የሆነ ግብን ማስቀመጥ ነው። ዝም ብለን ስኬታማ መሆን እፈልጋለሁ፣ ጥሩ ነገር እፈልጋለሁ ሳይሆን በዚህ ወር በዚህ እንደዚህ ነገሮችን እፈልጋለሁ ብላችሁ ስታስቀምጡ ሬቲኩላር አክቲቪቲ ሲስተማችሁ ስኬታማ እንድትሆኑ ወይም ደግሞ ያን የምትፈልጉትን ነገር እንድታገኙ ምን ያደርጋል? ራዳሩን ይከፍታል። ከሚገቡ መረጃዎች መካከል በየሰከንዱ ትኩረት እንድታደርጉ ከዛ በኋላ በተለያየ ሁኔታ ስትከፍቱ ሶሻል ሚዲያ ላይ ስትገቡ ከዛ ጋር የሚሆኑ መረጃዎችን እንድትመለከቱ ብልጭ እንዲልላችሁ ያደርጋል። ከዛ ውጭ በምስል መመልከት የምንለው ይሄ ቪዥዋል ማድረግ ቪዥዋላይዜሽንን መጠቀም ጠዋትና ማታ አእምሯችን በቴታ ፍሪኩዌንሲ ላይ እያለ ወይም ደግሞ አእምሯችን ሰብኮንሺየስ ማይንዳችን ክፍት ሊሆንበት በሚችለው ሰዓት ከመተኛታችን 30 ደቂቃ በፊት እንዲሁም ደግሞ እንደነቃን እስከ 30 ደቂቃ ያለውን በመጠቀም አእምሯችንን ትዕዛዝ ማስተላለፍ እንችላለን። ከዛ በተጨማሪ ደግሞ ምስጋና በየቀኑ ያሉንን መልካም ነገሮች ሆነ ብለን ቁርስ ከበላው ስለ ቁርስ፣ ልብስ ካለኝ አዲስ የሚሆን አይሆን ስላለኝ ልብስ፣ መተኛ ስላገኘው፣ በህይወት ስለነቃው፣ ስለ አካሌ፣ ስለ ጤንነቴ አጠቃላይ ስላሉኝ ነገሮች ሆነ ብዬ ምክንያት እየፈለኩ ሳመሰግን ምን ያደርጋል? ሬቲኩላር አክቲቪቲ ሲስተማችን ይህ ሰው የሚያተኮረው በስኬትና ባለው ነገር በደስታ ላይ ነው። ስለዚህ ከዚህ በኋላ ለሱ እንደዚህ አይነት ነገሮችን እንዲያተኩር አደርጋለሁ ብሎ ትኩረት ይሰጣል። ያንን ትኩረት በህይወቴ ላይ ማኒፌስት እያደረገ ይሄዳልና እነዚህ ነገሮች እጅግ በጣም አስፈላጊ ናቸው። ከዛ ውጭ ደግሞ አእምሯችን በተለይ ከዚህ በኋላ የምንመለከታቸው ነጥቦች አሉ። እነዚህ ነጥቦች ስናውቅ አእምሯችን እንደፈለግን ማዘዝ እንችላለን። የማዘዝ ስልጣን ይኖረናል። ከዚህ በፊት ፕሮግራም በተደረገው መሰረት ነው የምንኖረው። የመጀመሪያው ሬቲኩላር አክቲቪቲ ሲስተማችንን ከፍተኛ ስሜት ትስስር መፍጠር ነው። ምክንያቱም ሬቲኩላር አክቲቪቲ ሲስተም ዝም ብሎ መረጃን ብቻ ያጣራል። ከመረጃው ጀርባ ያለውን የስሜት ጥራት ያጠናል። የሰውነታችንን የኬሚስትሪ ደረጃ እንዲሁም ደግሞ የትኛው መልእክት ወይም ደግሞ ኒውሮትራንስሚተር ላይ የተመለከተው ነገር አለ፣ ኬሚካል ይለቀቃልና የትኛው ይለፍ የሚለውንም ይወስናል። ስለዚህ በአንጎላችን ስንመለከት አንጎላችን ላይ አሚግዳላ የሚባል የስሜት መቆጣጠሪያ ማዕከል አለ። ግብ ስንጽፍ ዝም ብሎ በደረቁ ለምሳሌ የሆነ ነገር ብፈልግ በደረቁ ከጻፍኩት ያ የጻፍኩት ነገር ለሬቲኩላር አክቲቪቲ ሲስተሜ እንደ ትዕዛዝ አይደርሰውም። ለምን? ግባችንን ስንጽፍ ዝም ብለን በደረቁ መሆን የለብን። ግቡ የሚለካ በስነ ስርዓት ስንጽፍ አብረን ስንደርስበት ስንሆንበት ስናሳካው የሚሰማን ስሜት ደስታ አብረን ከቀላቀል ነው አሚግዳላችን ምን ያደርጋል? ለሬቲኩላር አክቲቪቲ ሲስተማችን ይህ መረጃ በከፍተኛ የስሜት ኃይል የተሞላ ነው፣ ስለዚህ ወደ ውስጥ አስገባው የሚል አስቸኳይ ትዕዛዝ ይልክለታል።
ለዚህ ማኒፌስት ከማድረግ ጋር ወይም ደግሞ ከመገለጥ ጋርም እጅግ በጣም ትልቅ የሆነ ትስስር ይፈጥርልናል ማለት ነው። ከዛ በተጨማሪ ደግሞ ሳይበርኔቲክስ መሪ ይሆናል። ወይም ደግሞ የሰው ልጅ አእምሮ ልክ እንደ ሚሳኤል ወይም ደግሞ እንደ ሮቦት የሚሰራ የራሱ ሳይበርኔቲክስ ወይም ደግሞ ራሰር መሪ አለው። ስለዚህ እንዴት ይሰራል ብለን ብናስብ ለምሳሌ በመርከብ እንኳን ብንሄደው ወይም ደግሞ በፕሌን አንድ መርከብ በመርከብ እንመልከተውና አንድ መርከብ አውቶ ፓይለት ላይ ስናደርገው መርከቡ ከታለመለት መስመር 1 ዲግሪ እንኳን ፈቀቅ ቢል ምን ይሆናል? ሲስተሙ ወዲያው አቅጣጫውን ያስተካክልና በታሰበበት መልኩ እንዲሄድ ያደርጋል። የኛ ሬቲኩላር አክቲቪቲ ሲስተማችን ፈጣሪ ሲፈጥረን አብሮ የሰጠነው ሬቲኩላር አክቲቪቲ ሲስተማችን ልክ እንደ አውቶ ፓይለቱ ምን ያደርጋል? ራሳችንን እንደ ጠንካራ፣ ስኬታማ፣ ባለ ራዕይ ሰው አድርገን የምንመለከት ከሆነ ማንነታችን ለሬቲኩላር አክቲቪቲ ሲስተም ሰጠነዋል። ስለዚህ በህይወታችን ውስጥ ውድቀት ቢገጥመን እንኳን ሬቲኩላር አክቲቪቲ ሲስተማችን ወዲያውን ሐሳብ ብልጭ በማድረግ ወደ ስኬት መስመር እንድንመለስ ያደርጋል። ነገር ግን በአንጻሩ ራስን እንደተሸናፊ ካሰብን ጥሩ እድል የለኝም፣ አረባም፣ ከንቱ ነኝ የሚል እሳቤ ለሬቲኩላር አክቲቪቲ ሲስተማችን ከሰጠን አቅጣጫውን ስቶ ወደ ውድቀት ይወስደናል። ምንም እንኳን ስኬታማ ሊያደርጉ ነገሮች እንኳን ቢመጡ የሆነ ነገር ብታገኙ ተመልሳችሁ ወደ ነበራችሁበት እንድትሄዱ ያደርጋችኋልና እሱ እጅግ በጣም ወሳኝ ነው። በመጨረሻ ደረጃ ደግሞ ጧትና ማታ በተለይ ልትተኙ ስትሉ እንደዚህ አድርጉ፣ ጧት እንደተነሳችሁ የምትፈልጉትን ነገር ተመልከቱ፣ ከኤሌክትሮኒክስ ነገሮች ራቁ ምናምን የሚባለው ከዚህ ጋር ይያያዛል። የሬቲኩላር አክቲቪቲ ሲስተም የሌሊት ስራ የምንለው ሰብኮንሺየስ ማይንዳችን ልንተኛ ስንል ክፍት ይሆናል፣ ጧት እንደነቃን ክፍት ይሆናል አይደለ? ይሄ ክፍል ስንመለከተው እጅግ በጣም አስደናቂ ክፍል ነው። እኛ ማታ ስንተኛ ይሄ ንቁ የምንለው ወይም ደግሞ ሎጂካል ማይንዳችን ወይም ኮንሺየስ ማይንዳችን ሙሉ በሙሉ ይዘጋል። ነገር ግን ሬቲኩላር አክቲቪቲ ሲስተማችን ምንም ቢሆን ምንም አይተኛም። የሌሊቱ ሰዓት ከመተኛታችን በፊት ባሉት 30 ደቂቃዎች አእምሯችን በቴታ ፍሪኩዌንሲ ላይ ይሆናል። የምናስበውን የመጨረሻ ሐሳብ ሬቲኩላር አክቲቪቲ ሲስተማችን ይወስድና ሌሊቱን በሙሉ በአንጎላችን ውስጥ ያሉትን 100 ቢሊዮን ኒውሮኖች መፍትሄ እንዲፈልጉ ያደርጋል። ማታ ላይ በጭንቀት ነገ ምን ይውጠኛል፣ ነገ ምን ይፈጠርብኛል በሚል ፍርሃት ከተኛን ሬቲኩላር አክቲቪቲ ሲስተማችን ሙሉ ጭንቀት የሚያረጋግጡ አሮጌ ትውስታዎችን ሲቆፍር ያድራል። ጧት ስንነቃ የደካማነት ስሜት፣ የመጥፎነት ስሜት ይሰማናል። ነገር ግን የምንፈልገውን ነገር ምስጋና ጽፈን የምንፈልገውን ነገር አስቀምጠን ብንተኛ ሬቲኩላር አክቲቪቲ ሲስተማችን ምን ሊያደርግልን ይችላል? ሌሊቱን በሙሉ ያንን ግብ እንዴት ማሳካት እንደምንችል መንገዶችን ሲቀይስ ያድራል። ጧት ስንነቃም ደግሞ ያልተጠበቀ አዲስ ሐሳብ ብልጭ ይልልናል። ስለዚህ ይሄ ራስ የምንለው ሬቲኩላር አክቲቪቲ ሲስተም የምንለው ፈጣሪ ከሰጠን እጅግ በጣም ድንቅ ከሚባሉ ስጦታዎች መካከል አንዱ ነውና